የ5 ዓመት ትንሽ የህፃን ልጅን ለ1 ሰዓት ያክል በፊንጢጧን በብልቷን በኩል በመድፈር ለፊቴ ጥቃት ያደርስብኝ ነበር ልጅ ያለው ከዛ ለሊት መጣና ደፈረ ማለት ነው። የነጭ ፍራሽ ነገር አለች እሷ ላይ የሆነ ፎጣ አለ እሱን ለብሰን ተኛን ማለት ነው። እና ተኛን ለሊት ላይ እኔ ተኝቻለሁ ለሊት ላይ የሆነ ይቀዘቅዘኛል ማለት ነው። ቅዝቅዝ ነገር ይለኛልና ማዘኔን ቫልዚን እየቀባኝ ነው እሱ ማለት ነው። ከዛም በኋላ ምንድነው ብዬ እንትን አልኩኝ። በቃ ተነሳውኝ ስነሳ እንደዚህ ነው ተኝቼ የነበረው። እንደዚህ ይዞኛል እንደዚህ እጁን አድርጎ ማለት እንደዚህ ይዞኛል እግሬን ከዛ ይዟል ባንድ እግሩና እኔ በስማም ሰው ግን በጣም ተጨቃቅኗል። እንዴት የ5 ዓመት ህፃን ልጅ ማለት ነው ለአንድ ሰዓት ያህል ማለት ነው እንዴት ያረ በስማም መስማት ራሱ ይሰቀጥጠኛል። ይሄን ቪዲዮ ለእናንተ ሼር ላድርግ ብዬ ስለፈለኩት ነው። በጣም ይሄ ቪዲዮ ብዙ ሰው እንዲያይ ይፈልጋል፣ ምክንያቱም ይሄ ነገር እንዲያበቃ ስለምፈልግ ማለት ነው። ስለዚህ ቤተሰብ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲዳረስ ብታረጉት ይሄን ቪዲዮ ደስ ይለኛል። ወደ ቪዲዮ እንግባ፣ ስሟት። የ5 ዓመት ትንሽ የህፃን ልጅን ለ1 ሰዓት ያክል በፊንጢጧን በብልቷን በኩል በመድፈር ለፊስቱላ ህመም እንድትጋለጥ ምክንያት የሆነ ተከሳሽ ግለሰብ ነው። ይህ ግለሰብ ተባረክ ጳውሎስ ይባላል። ነዋሪነቱ በጎፋ እንደነበረ ተገልጿል። የ5 ዓመቷ ህፃን ሄለን ቤተሰቦቿ ምሽት 1 ሰዓት ላይ ዳቦ እንድትገዛ ይልኳታል። በዚህ አጋጣሚ ነው የተገናኙት። ታዲያ ካገኛት በኋላ መንገድ ላይ እኔ ወስድሻለሁኝ አሁን መሽቷል ብሎ በማታለል ይችን የ5 ዓመት ህፃን ልጅ ወደ ቤቱ ይወስዳታል። ቤቱ ከወሰዳት በኋላ እንዳትጮህ በማፈን ለ1 ሰዓት ያክል በብልቷን በፊንጢጧን በኩል ዘግናኝ የተባለውን የአስገድዶ መድፈር ወንጀል ፈጽሞባት ለአሰቃቂው የፊስቱላ ህመም እንድትጋለጥ ምክንያት ሆኗል። ታዲያ ይህንን ወንጀል የደረሰው ፖሊስም ግለሰቡን በቁጥጥር ስር ከዋለ በኋላ ክስ ይመሰርታል። በክስ ሂደቱ ፍርድ ቤቱ ግራ ቀኙን ይመለከታል። የተፈጠረውን ወንጀል እንዲከላከል እድል የተሰጠው ቢሆንም እድሉን መጠቀም እንዳልቻለ ፍርድ ቤቱ ገልጿል። ይህንን ጉዳይና ግራ ቀኙን ከተመለከተ እንዲሁም ደግሞ ማስረጃዎችን ከተመለከተ በኋላ በዚህ ደፋሪ ግለሰብ ላይ የ19 ዓመት ከ8 ወር እስራት እንዲቀጣ ውሳኔ ተላልፎበታል። ቤተሰቦች በዚህ ጉዳይ ላይ እባካችሁ ጥንቃቄ አድርጉ። ልጆቻችሁ ከማን ጋር ነው የሚወጡት? ምን ሰዓት ነው የሚወጡት? የት እንደሄዱስ ታውቃላችሁ ወይ? እነዚህን ነገሮች በጣም ጥንቃቄ ማድረግ ያስፈልጋል። በጣም አመሰግናለሁ። ጥቃት ያደርስብኝ ነበር ልጅ ያለው ከዛ ለሊት መጣና ደፈረ ማለት ነው። ከዛ እንዳትናገሪ ብሎ አስጠነቀቀኝ። ሐዋሳ ማለት ነው። ሐዋሳ ሄዳችሁ ከወንድምሽ ጋር ነበርሽ? ከመንትያ ወንድምሽ ጋር አብራችሁ ተኝታችሁ ነበር? ሰው ምንድን ነው የተፈጠረው? አልገባኝም። ወንድምሽ አልነቃም ነበር? አልነቃም ነበር። መንትያ ወንድሜ ሞተ ማለት ነው። ወንድምሽ ሞቶ ለቅሶ አለ እና ሰው ሊሸኙ እንዳጋጣሚ ሁሉም ወጥተዋል። እኔ ተኝቻለሁ። ለሊት ሲያስቸግረኝ ነበር። ያ ሁላ ሰው ተኝቶ እግሬን መርጦ ያውቀዋል ከሌሎቹ ማለት ነው። ተደራርበን ነው የምንተኛው፣ ግን እሱ አልፎ ይነካኝ ነበር። ልጁ ለቅሶ በእኔ ወንድም ለቅሶ እንዲካረገኝ በቃ ይሄ ሰውዬ ምንም በሆነ አይተወኝም ማለት ብዙ ጊዜ ራሴን ለማጥፋት አስቤም አድርጌውም አውቃለሁ። አዎ በደንብ እራት አቅርቤያለሁ። የእጅ ማስታጠቢያ ምናምን ሁሉን ነገር አዘጋጅቻለሁ። ልክ ልገባ ስል ቆይ እኔ ታስታጥብኛለሽ አለኝ ማለት ነው። እሺ ብዬ ልብሱን አወለቀ በፓካውትና በፓንት ሆኖ ማለት ነው። ከዛ እጅ ላስታጥብ ሄድኩ፣ ያዘኝ ማለት ነው። ምን ተፈጠረ ማለት ልክ አባትሽ በፓካውቱ በፓንትና በፓካውት ብቻ አንቺን ለመድፈር ሲይዝ ሮጤስ ትወጪ ስትጮሂ መቼም ጎረቤት ሰው አለና ምንድን ነው የተፈጠረው? እናቴም ማለት ከዚህ በፊትም ይዘው ነበረ፣ ራቆቱን ይዘው ነበረ በአካል ማለት በስነ ስርዓት ይዘዋለች። እኔ እያለቀስኩኝ ራቆቱን አንቺን እየደፈረ ነው ለመድፈር እየሞከረ ልብሴን አላውልቅም ብዬ ስታገል አይተዋለች። እሺ አንድ ቀን ተጣልታኝ ታውቃለች። ምን ችግር አለ? ምን ችግር አለ? ታካብቻለሽ አለች። አዎ እና ገዛ እናትሽ በቃ ማለት ኖርማል እየሆነ መጣ እሷ ጋር። እኔ ያ ስሜት እንዳይሰማት ብዬ ነው ዝም ያልኩት።